ከወደድኩ ሰደው ካልወደድክ ደግሞ እንተውልሃለን አለ። እንደዛ የናጠጠ ልጅ ለአላህ ሲል ሁሉንም ነገር ሰጠ። ሁሉንም የቀረው ነገር አልነበረም። ሙስዓብ በመካ መዲናዎች ውስጥ ይሸጋገራል ይላሉ። ሽታው ሲያልፍ ሙስዓብ እንዳለፈ እናውቃለን ይላሉ። የአላህ መልእክተኛ ሪሳላ ይዘው መካ ሲመጡ እስልምናን ተቀበል። እስልምናን የተቀበለ ቀን እናቱ አይንህን ላፈር አለችው። ሀብት የለ ንብረት የለ ልጅነት የለም አለችው። ይሄን ሰው ትተዋለህ፣ እምነቱንም ትተዋለህ፣ ወኢላ ሀብቱ ይቀርብሃል፣ ክብሩ ይቀርብሃል፣ ልብሱ ይቀራል፣ ስሙ ይቀራል አለችው። ይቅርብኝ አላት። የአላህ መልእክተኛ አስተማሪ አድርገው መዲና ላኩት። መዲና ላይ መጥቶ የመዲና ሰዎች በጠቅላላ ሰለማቸው። ወአላ ረእሲሂም በበላይ የሰዓድ ብኑ ሙዓዝና የኡሰይድ ብኑ ሑደይር እስልምና ለመዲና ሰዎች በር ከፋቸው ነው። በማን እጅ ሰለሙ? በሙስዓብ ብኑ ዑመይር እጅ ሰለሙ። ሰዓድ ብኑ ሙዓዝ ሊገለው መጣ። ሙስዓብ ብኑ ዑመይር ጥበብ ሰው አይደለም፣ መሪ አይደለም። አዎ ማ ተጅሊስ ፈተስማዕ አትቀመጥምና የምናገረውን አትሰማኝም። ከወደድክ ውሰደው፣ ካልወደድክ ደግሞ እንተውልሃለን አለ። ሰማው። ወዲያው እስልምናን ተቀበለ። ወጣና ሰዓድ ብኑ ሙዓዝ ምን አለ? ከእኔ በኋላ አንድ ሰው እንዲቀር አልፈቅድም። መዲና ውስጥ አንዳችሁንም ማናገር በኔ ላይ ሐራም ነው፣ እስልምናን ካልተቀበላችሁ አለ። የመዲና ሰዎች ጠቅላላ ተቀበሉ። በማን ምክንያት? በሙስዓብ ምክንያት። የመጀመሪያው የእስልምና አምባሳደር ሲባል ተሰኘ። ይሄ ሰው እዚህ መጣ። ያ እንቁ ወጣት የመዲና ብርሃን ምክንያት